ሰላም ውድና የተከበራችሁ የቻናሌ ቤተሰቦች በርከት ላሉ ጊዜያት በአንዳንድ ምክንያቶች ከዩቲዩብ ቻናሌ ገጽ ላይ ጠፍቼ ነበረ። ከዛሬ ጀምሮ በየቀኑ በየላቶ ባባ ሚዲያ ላይ እየመጣን አንዳንድ ጉዳዮችን እናወራለን። ለዛሬ አጀንዳ አድርጌ ከመረጥኳቸው ርዕሶች መካከል በሚዲያው ሰፊ ሽፋን ያገኘው የፊልድ ማርሻል ብርሃኑ ጁላ ሰፋ ያለ ከወደብ ጋራ ከኢትዮጵያ ወታደራዊ ቁመና ጋራ በሰጡት ሀሳብና አስተያየት የኢትዮጵያ መከላከያ ሰራዊት ያለበትን ደረጃ ባሳወቁት ሂደት ላይ በርከት ያለ ጥላቻን ያዘሉ ወይንም ደግሞ የግል ትርፍን ለማትረፍ ሆድን ለመሙላት ሲሉ አስተያየታቸውን የሰጡ አእምሯቸው እየታወረ ብሔራዊ ጥቅም በሚባል ጉዳይ እንኳን መግባባት የማይችሉ መከላከያ ሰራዊትና ፓርቲውን ለይተው የማያውቁ አገር መከላከያ ሰራዊትና የሚቃወሙትን መንግስት የማይለዩ ሰዎች እየሰጡትን አስተያየት አንዳንድ ነገሮችን እናያለን። ፊልድ ማርሻል ብርሃኑ ጁላ ካነሷቸው ሀሳቦች መካከል እኔ በጣም ለዛሬ አጀንዳ አድርጌ የመረጥኳቸው 4-5 ነጥቦች አሉ። የመጀመሪያው ፊልድ ማርሻል ብርሃኑ ጁላ ከወደብ ጋር ተያይዞ ሰፋ ያለ ከባህር በር ጋር ተያይዞ ሀሳብና አስተያየታቸውን የኢትዮጵያ ባህር ኃይል ያለበትን ቁመና የኢትዮጵያ መከላከያ ሰራዊት ወደብ ከማስገኘት አንጻር እየሰራ ያለውን ስራ በሰላማዊ መንገድ የሄደበት ርቀት አሁንም እየሄደበት ያለውን መንገድ ሰፋ አድርገው አንስተዋል። በነገራችን ላይ እነኚህ በርካታ ሰዎች ፊልድ ማርሻል ብርሃኑ ጁላ ያነሱትን ሀሳብ በራሳቸው አገላለጽ ለመግለጽ የሞከሩ ሰዎች አሉ። ምክንያቱም እነኚህ ሚዲያዎች ብዙ ጊዜ ስራ ከመስራት ይልቅ ስራን ከማሳለጥ ይልቅ ሀገር ላይ እንቅፋት መሆን የሚፈልጉ ብሔራዊ ጥቅምና ቅድም እንዳልኳችሁ መንግስትን ለይተው የማያውቁ ሰዎች ናቸው። የወደብ ጉዳይ የፊልድ ማርሻል ወይም የክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የግል ጉዳያቸው ሳይሆን የወደብ ጉዳይ የባህር በር ጥያቄ ከዜግነት ጋር የሚያያዝ ከብሔራዊ ጥቅም ጋር የሚገናኝ ነገር ነው። ሌላ ምንም ታምር የለው። ሰው በብሔራዊ ጥቅም ጉዳይ ላይ ሌላ አይነት ሀሳብ ሊያመጣ ይገባል የሚል እምነት የለኝም። ኖርማሊ ዛሬ ከብሔራዊ ጥቅም ጋር ተያይዞ የኢትዮጵያ መንግስት የሀገር መከላከያ ሰራዊት ኢትዮጵያን የባህር በር ባለቤት ለማድረግ ሲንቀሳቀስ ወይንም እየሰራ ሲመጣ የሚቃወሙ ሰዎች የሚተቹ ሰዎች የባህር በር አያስፈልግንም የሚሉ ሰዎች በዘመነ ኢህአዴግ በአንድም በሌላ ጎን የባህር ጥያቄን አንስተው በህዝብ ልብ ውስጥ የገቡ የባህር በር ቀንደኛ ተከራካሪዎች፣ የባህር በር ቀንደኛ ተሟጋቾች በሚል በህዝብ ዘንድ ታዋቂነትን ያተረፉ ዝናን ያተረፉ ተቀባይነትን ያተረፉ እንጂ በፖለቲካ እውቀታቸው እዚህ ደረጃ ደርሰው የሚዳክሩ ሰዎች አይደሉም። ኖርማሊ መታወቅ መቻል ያለበት ትልቁ ፖይንት ምንድን ነው? የባህር በር ጥያቄን ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድና መንግስታቸው ሀገር መከላከያ ሰራዊት እና ፊልድ ማርሻል የኢትዮጵያን የባህር በር ባለቤት ለማድረግ ሲጥሩ እኛ ማድረግ ነበረብን፣ በረከቱን እኛን መቋደስ አለብን ካልሆነ በስተቀረ የዘመነ ልጆችም የአንዳርጋቸው ልጆችም የኢሳያስ ልጆችም ትላንትና በኢትዮጵያ የፖለቲካ እንቅስቃሴ ውስጥ ተቀባይነት ያገኙት በባህር በር ጥያቄ ጉዳይ መሆኑ ሊዘነጋ አይገባም የሚል ጠንከር ያለ እምነት አለኝ። ፊልድ ማርሻል ብርሃኑ ጁላ ካስቀመጡት እጅግ በጣም መራር ሀቁ አንዱ ወደብን ማንም ቀኝ ገዝቶን ማንም ወሮን በቀኝ መገዛት በወረራ በጦርነት በሌላ መንገድ ሳይሆን እርስ በርስ በመባላት ሂደት ውስጥ ያጣነው እውነት ነው። በነገራችን ላይ ማርሻሉ በጣም እውነተኛ ሰው ናቸው፣ ሀቀኛ ሰው ናቸው። እጅግ በጣም ወታደራዊ ዲሲፕሊን ያላቸው ወታደር ናቸው። ፊልድ ማርሻል ብርሃኑ ጁላ በምንም አይነት ሁኔታ የፖለቲካ ሽታ ያለው መግለጫ በዘመናቸው ኤታማዦር ሹም ሆኖ መግለጫ መስጠት ከጀመሩበት ማብራሪያ መስጠት ከጀመሩበት ጊዜ ጀምሮ ፊልድ ማርሻል ብርሃኑ ጁላ ወታደር የሚሸት ወታደራዊ ቁመና የተላበሰ ማብራሪያ የሚሰጡ መሪ ናቸው እና ይሄ አንዱ ትልቁ እውነት ምንድን ነው? ያጣነው ወደብን እርስ በርስ ስንባላ ነው፣ እርስ በርስ ስንከፋፈል ነው፣ እርስ በርስ ፋክት። እኔ ደግሞ ፖለቲካሊ እሳቸው ያልተመለከቱትን ወታደር ስለሆኑ ምክንያቱም እሳቸው ፊት ለፊት ያለውን እውነታውን ነው በደንብ የሚያውቁት። ወደብ ያጣረበት ምክንያት ሆን ተብሎ በህወሓት የነገ ተስፋ አድርጎ በማስቀመጥ የታጣ በህወሓት ሰዎች ተንኮል የታጣ ነገር እንጂ በየትኛው ማርሻል እንዳሉት እውነታውን በየትኛውም ረገድ በወረራ በሌላ አይነት አኳኋን ያጣ ነው አለመሆኑን በደንብ ማወቅና መገንዘብ ያስፈልጋል። ፋክት ነው፣ የእውነት ነው ማለት ነው። ስለዚህ በየትኛውም መልኩ ኢትዮጵያ ሰፊ ህዝብ ናት፣ ሰፊ ሀገር ነው። ያጣነው ወደብ በሰላማዊ መልኩ በተቻለ አቅም ሰላምን መሰረት በማድረግ የወደብ ባለቤት መሆን መቻል አለብን።
እኩል ጠቃሚነት ላይ ቆመን መራመድ መቻል አለብን። ትላንትና በማን አለብኝነት እርስ በርስ ለስልጣን በሚቧደኑ ኢትዮጵያን ባቀጨጩ ብሔርተኛ ፖለቲከኞች ያጣነውን ወደብ ዛሬ ማግኘት አለብን የሚል ስታንድ ነው ማብራሪያ የሰጡት እኚህ ሰውዬ። ሰው ምን አድርጉ ነው የምትሏቸው? ዝንፍ ቅጥፍ ያላለ ቀጥ ያለ ወታደራዊ ንግግር የሀገር ብሔራዊ ጥቅምን ለማስከበር ቆርጦ የተነሳ ሰራዊት ያለ መሆኑን ሊያመለክት የሚችል እውነትን መሰረት ያደረገ ነው። ወደብን ያጣ ነው በፊልድ ማርሻል ብርሃኑ ጁላ ካስቀመጡት ውጭ ነው ብለናና ዲቤት አድርገኛ ከቻልክ ይሄ ነው በዚህ ምክንያት ነው ያጣው። ከህወሓት ሴራና ተንኮል ውጪ በጦርነት ነው ያጣ ነው ሊሆን አይችልም። ጦርነቱንማ የኢትዮ ኤርትራን ጦርነት ኢትዮጵያ ናት በበላይነት አጠናቀቀች አይደል የሚባለው? ኢትዮጵያ በበላይነት ባጠናቀቀችበት ጦርነት እንዴት ሲባል ነው ወደብ የባህር በር ልታጣ የምትችለው ኢትዮጵያ? ይህ እነመለስ ይቀምሩት የነበረ የህወሓት ሰዎች ይቀምሩት የነበረ ነገ ሌላ አማራጭ ለመሞከሪያ አረቀው ያስቀመጡት ኢትዮጵያ ማቀጨጫ አንዱ መንገድ ነው። ሊሆን አይችልም በሚል ነው ያነሱት። ይሄ በጣም ከባህር በር ጋር ተያይዞ የኢትዮጵያ መንግስት ባልተለመደ ሁኔታ 20 ዓመት ሙሉ የተዘጋን በር ከኤርትራ መንግስት ጋር የከፈተ ምቹ ሁኔታን የፈጠረ ኢትዮጵያ ውስጥ የመጣው ሰላም ኤርትራንም ጭምር ወንድም ህዝብ ከማንም ጎረቤት የቀደመ ወንድም ህዝብ ነውና ኤርትራንም ጭምር ታች ሊያደርግ ይገባል በሚል መንፈስ በሁለቱ ሀገራት መካከል በህወሓትና በሻዕቢያ ሰዎች አለመግባባት የሁለቱ ህዝቦች መቃቃር ሊኖር አይገባም፣ ተራርቆ ሊኖር አይገባም በሚል መንፈስ የሁለቱን ሀገር ህዝቦች ሊያገናኝ በሚችል መልኩ ህግና ስርዓትን መሰረት ባደረገ መልኩ ተዘግቶበት ተቆልፎበት ከከረመው የዓለም መድረክ ኢሳያስንም ወደ ዓለም መድረክ ብቅ አድርጎ ኤርትራ ዓለም የደረሰበት ደረጃ ላይ እንድትደርስ ዓለም የሚጠቀመውን ነገር እንድትጠቀም የኢሳያስ አፈወርቂ መንግስት ባክኖ እንዳይቀር የኢትዮጵያ መንግስት ነው ከ20 ምናምን ዓመት መለስ ቆልፎ ፓስወርዱን ጥሎ ከሞተበት ዶክተር አብይ አህመድ ነው ይህን ቀስቅሶ በሁለቱ ሀገራት መካከል የተነፋፈቁ ህዝቦችን ከማገናኘት በላይ ህዝብ ለህዝብ ከማስተዋወቅ በላይ ሁለቱ ሀገሮች በጋራ ጥቅም ላይ አብረው እንዲሰሩ መሰረታዊ ሊባል የሚችል ነገር አምጥቶ ሲያሰራ ነበር ኢሳያስ አፈወርቂ። ከዛ በፊት ማን ነው የሚያውቀው? ኢሳያስ አፈወርቂ የዓለም ትኩረት የሌለበት ሰው ነው። የዓለም ሀገራት እንደ ሀገር የማይቆጥሩት ነው። የዓለም ሀገራት እንደ ሀገር ቆጥረው መሪዎቻቸው ላይ የኤርትራ መሪዎች ላይ ተጽዕኖ የማይፈጥሩበት ስርዓት ያለው ነው። ይህን መንግስት አምጥተን የጋራ ጠቃሚነትና ላይ አተኩረን እንስራ ሲባል የሚያፈገፍግ ከሆነ መንገዱን ጨርቅ ያደርግልህ ከማለት ውጭ ፐርሰናሊ ልለው የሚችለው ነገር የለም። ፖለቲካሊ ግን በደንብ መታወቅ ያለበት የአብይ አህመድ መንግስት የሄደበት ርቀት በሁለቱ አገራት መካከል የተነፋፈቁ ዜጎችን ከማሳሳም ከማገናኘት ከማስተቃቀፍ ባሻገር ዋናው ቁም ነገሩ የጋራ ጠቃሚነት ላይ ተመስርቶ የባህር በር ጥያቄያችንን በጋራ ጠቃሚነት ለመፍታት ነበረ። ቀጠናው ላይ የባህር በሩን ኢትዮጵያ ኤርትራ እንኳን እንድትጠቀም ኤርትራ ተጠቃሚ እንድትሆን እንኳን በጋራ ተጠቃሚነት ላይ ኢትዮጵያ መጠቀሟ ማንዳቶሪ ነው። ይሄንን ነው የኢትዮጵያ መንግስት ሲያደርግ የነበረው። ይሄን ነው ፊልድ ማርሻል ሲገልጹ የነበረው። ብዙ ነገር እንደተሞከረ ብዙ ነገር እንደተሰራ ነው ሲነግሩ የነበሩት። ነገር ግን ይህ ሰላማዊ መንገድ አሁንም ባይጠናቀቅም የሰላማዊ አማራጭ ሁሉ ዝግ ነው ተብሎ በኢትዮጵያ መንግስት ባይታሰብም የኢትዮጵያ መከላከያ ሰራዊት ግን የባህር ኃይል አደራጅቷል። እኔ የኢትዮጵያ የባህር ኃይል ሊኖራት ይገባል የሚል የጸና እምነት አለ። ምክንያቱም የባህር በር ስለሚያስፈልጋት፣ የባህር በር ካለ ደግሞ የባህር ኃይል ስለሚያስፈልግ ማለት ነው። የባህር ኃይሉን የማግኘታችን ነገር ምንም የማያጠራጥር አማራጮችን ሁሉ ተጠቅሞ በሰላማዊ መንገድ አስኪዶ የባህር በር ጥያቄ ማግኘት ማንዳቶሪ ስለሆነ የማያጠራጥር ፋክት ስለሆነ እኔ በየትኛውም መልኩ ከመንግስት እሳቤ ውጭ የግል ፐርሰናል እንደ ላቶ ባባ ሚዲያ በየትኛውም ረገድ የሚከፈለው ዋጋ ተከፍሎ ይህ ግዙፍ ቁጥር ያለው ህዝብ የባህር በር ሊኖር ይገባል። ይህ የባህር በር ደግሞ ሊያገኝ እየዳዳ ያለ አማራጮችን ሁሉ እየሞከረ ያለ ህዝብ መንግስትና ህዝብ ደግሞ በመከላከያ ሰራዊቱ በኩል የባህር ኃይል ያስፈልገዋል። ዲስ ማንዳቶሪ። ለምንድነው የባህር ኃይል እየገነባ ነው? የባህር ኃይል ገንብተናል፣ ጃል ሜዳ አካባቢ ተቋሙንን መስርተን እየጨረስን ነው የሚለው ጥያቄ ሲነሳ ኢትዮጵያ እንዴት የባህር ኃይል ኖራት የሚል
የሚያለቅጥ እኮ ነው የተሰበሰበው። ይሄን ፍጹም መሰረታዊ ስተትና መታወቅ ያለበት ፋክት ነው። ይሄ ከባህር በር ጋር ተያይዞ ያነሱት ነገር ነው እኔ የሚያሳምነኝ መሆንም ያለበት ብዬ የማምነው። ማርሻሉ ለዚህ ነው ቁርጥ ያለ ወታደር የሚሸጥ ወታደራዊ ማብራሪያ የሚሰጡ ጀግና ወታደር ናቸው ብዬ የምነግርህ ለዚህ ነው። ስለዚህ ፊልድ ማርሻል ብርሃኑ ጁላ ኢትዮጵያ የባህር በር ያጣችበትን መንገድ ያስቀመጡበት አውድ ወይንም መንገድ ሊደነቁ ሊበረታቱ ከቀደሙት ሁሉ ኢታማዦር ሹሞች ወታደራዊ ቃልን ማነው ፖለቲካል ወርድ ሳይጠቀሙ ሳያሽሞነሙኑ ፊት ለፊት የገለጹበት አውድ በመሆኑ ሊደነቁ ሊበረታቱ ሲገባ ሀገር መከላከያ ሰራዊት በዚህን ያህል ቴክኖሎጂን ታጥቆ በዚህን ያህል አገር ውስጥ ያሉ የሻቢያን ቅጥረኛ የግብፅን ቅጥረኛ ባንዳ እየተዋጋ የኢትዮጵያን ዳር ድንበር የሚያስከብር ፕላስ ሶስተኛው የባህር በርን ለማሳካት እጅግ እየጣረ ወደ ተግባር የገባ ተቋም መገንባት ችሏል። በነገራችን ላይ የኢትዮጵያ መከላከያ ሰራዊት አሁን ቀጥዬ እመጣበታለሁ ከጸጥታው አንጻር ከሚነሱ አንጻር የኢትዮጵያን ሀገር መከላከያ ሰራዊት አቅልሎ ማየት ዋጋ ያስከፍላል። ለየትኛውም ሀገር የኢትዮጵያ መከላከያ ሰራዊት ዋነኛ ፖይንቱ በነገራችን ላይ ብዙ ጊዜ ያነሳው የኢትዮጵያ መከላከያ ሰራዊት የሚሰራውን ለሀገር እየከፈለ ያለው ዋጋ የህይወት መስዋዕትነት የኢትዮጵያ ህዝብ ከልቡ ከአንጀቱ ያውቃል፣ ይደግፋል። አይታል ሰሜን ዕዝ ሲነካ አገር ምድር ሲናወጥ፣ ሰሜን ዕዝ ሲነካ አገር ምድር ነው የተናወጠው። የኢትዮጵያ ሀገር መከላከያ ሰራዊት ላይ ቀልድ አያውቅም። የኢትዮጵያ ህዝብ ያልገባችሁ ትናንሽ ሰዎች አላችሁ። ቀልድ አያውቅም። አቅልሎ ማየት ዋጋ ያስከፍላል፣ ተገቢነት የለውም ብዬ ብዙ ጊዜ ሀሳብና አስተያየት የምሰጠው ይሄን ነው። ሁለተኛ ከሰላምና ጸጥታ ጋር ተያይዞ የሀገር መከላከያ ሰራዊት ያለበት ቁመና እኔ ሁሉ ጊዜ በቲክቶክም በዩቲዩብም ቻናሎች ላይ የማነሳው አንድ ብተማመንበት እውነት አለ። የኢትዮጵያ ታሪክ የሚያስረዳው ፊልድ ማርሻል ብርሃኑ ጁላ እንዳስቀመጡት 60 ዓመት ወደኋላ ብትቆጥሩ የኢትዮጵያ መንግስት ውጊያ ሳይገጥመው የውስጥ ባንዳ ሳይኖርበት የመጣ የኢትዮጵያ መንግስት ሳይዋጋ ቀርቶ አያውቅም። ለምሳሌ ብዙ ጊዜ ከመንቀሳቀስ ጋር ተያይዞ ከሹፌሮች ሞት ጋር ተያይዞ ይነሳል። ኦፍ ኮርስ አለ ሹፌሮች መሞት የለባቸው መከበር አለባቸው። ለሀገር የሚከፍሉት ዋጋ ትልቅ ነው። አንዱ ሰላም የለምን የሀገር መከላከያ ሰራዊትን ድርሻ ለማሳነስ ወይም የሀገር መከላከያ ሰራዊትን ስራ ለማውረድ ከሚሞክርባቸው ነገሮች መካከል ከክልል ፖሊስ እና ከሌሎች ጸጥታ ተቋማት ያለፉ ሽፍቶች፣ ያለፉ ዱርዬዎች፣ ያለፉ ዘራፊዎች የህዝቡን እንቅስቃሴ ገተውታል። በተለይም ደግሞ ሾፌሮች ላይ ከፍተኛ የሆነ ተጽዕኖ ይፈጠራል የሚል ሚዲያውን የሞላ አንድ ትሬንድ አለ። በደንብ መሰመር ያለበት በ27 ዓመቱም ቢሆን ከ2 ሰዓት በኋላ ዝር የማይባልባቸው እኔ ነኝ ያለ የሌሊት ተጓዥ እኔ ነኝ ያለ ሰው ሊንቀሳቀስባቸው የማይችሉ ሽፍታ አግቶ ገንዘብ የሚቀበልባቸው ኤሪያዎች ነበሩ። ፋክት እኛ ተወልደን ባደግንባቸው አቅራቢያ አካባቢዎችም የነበረ እውነት ነው። ያ ወደ ሚዲያ አይውልም ነበር። ዛሬሳ ምንም አይነት የሌሊት እንቅስቃሴ ሳይቆም የጭነት መኪና እንቅስቃሴዎች ባልታገደበት ወይ ባልታገተበት ሁኔታ ባልተከለከለበት ሁኔታ ከአዲስ አበባ የሚወጡ ወደ አዲስ አበባ የሚገቡ የጭነት ተሽከርካሪዎች የማታውን ክፍለ ጊዜ ተጠቅመው በሚሰሩበት ሀገር ውስጥ የአንድ መኪና መታገት ወይ የአንድ ነገር መፈጠር ሀገሪቱ ሰላም የለም የሚል ነገር ሊያስነሳ አይችልም። ኢትዮጵያ ቶታሊ ህዝብ ሳያቅ ያለፉትን 55 56 ዓመታት ወይንም 52 ዓመታት ጦርነት ውስጥ ነበረች። ለሚዲያ ይውል ስላልነበረ በዚህ 5 ዓመት ውስጥ ደግሞ ሚዲያ ላይ ይውላል። የኢትዮጵያ ሀገር መከላከያ ሰራዊት ከሰሜን ዕዝ ጋር ሰሜን ዕዝ ተወቅቶ ህወሓት ከሚባል የትግራይን ህዝብ ቁማር አሲዞ ለራሱ ስልጣን አገር ለማፍረስ ሲዋጋ ከነበረ ኃይል ጋር እየተዋጋ ያሸነፈ ለህዝብ ምን አይነት ባንዳ መሆናቸውን እንኳን ለኢትዮጵያ ህዝብ ለትግራይ ህዝብ የማይሆኑ ሰዎች መሆናቸውን ቁልጭ አድርጎ ያሳየ አማራ፣ ኦሮሚያ፣ ትግራይ ውስጥ የሚፈጠሩ ግጭቶችን ሃንድል እያደረገ ያለ አንድ ነገር አለ። አማራ ክልል ላይ ብዙ ጊዜ የሚነሳ ነገር አለ። እኔ ፊልድ ማርሻል ብርሃኑ ጁላ በጣም ያብራሩለት ለነበረው አካልም አእምሮ ላለው ሰውም የሰጡት አንድ ነገር አለ። አብዛኛው ኃይል ሚዲያ ላይ ያለው መከላከያ ሰራዊት ደግሞ ምድር ላይ ያለውን እየተዋጋ ነው፣ እያጸዳ ነው፣ አብዛኛውን አስለቅቋል። ሚዲያ ላይ ያሉ ሰዎች ናቸው ምድር ላይ የሌለውን ጦርነት ያለ አስመስለው በሰዎች መካከል ባይድ አመለካከት እንዲፈጠር የሚያደርጉት እነኚህ ናቸው ያሉት ፋክት ነው።
ሎክ ትግራይ አማራ ክልል ውስጥ በአገር መከላከያ ሰራዊትን ገጠምኩ ብሎ ባይዘዌ አማራ ክልል ውስጥ ያለው ኃይል ከፍተኛ የሆነ የሚዲያ ጋጋታ አለው፣ ግሪስ አለው። የአማራ ክልል ውስጥ ያለ ራሱን ፋኖ ብሎ የሚጠራ ኃይል ከፍተኛ የሆነ የገንዘብ ኢንቨስትመንት ስላለበት በከፍተኛ ሁኔታ የኤርትራ ቅጥረኞች በቀጥታ የሚሳተፉበት ስለሆነ በከፍተኛ ሁኔታ የውጭ ላኪዎች ለውጭ ላኪዎች ለመላክ ለመገረድ የተዘጋጁ ኃይሎች ያሉበት ስለሆነ የሚዲያ ጋጋታው ትልቅ ነው። የሚዲያ ግሪሳው ብዙ ነው። እውነቱ ግን ጥቂት ሕፃን እንዳይማር፣ ወላጅ ስራ እንዳይሰራ፣ አርሶ አደር እንዳያርስ የሚያደርጉ ኃይሎች አሉ። ማርሻልም ተናግረዋል። እነሱን ግን ማጽዳት ከባድ ነው ወይ? በፍጹም አይደለም። ለምን አይጸዱም? እየጸዱ ያሉበት ሁኔታ አለ። ብርታት የሚሰጣቸው ግን ብርታት እየሰጣቸው ያለው ሚዲያ ላይ ያለው ግሪሳ ነው። አንደኛ አማራ ክልል ውስጥ የተደራጀ ጽንፈኛ የሚባል ኃይል ከፍተኛ የሆነ በቅጥረኛነቱ የሚያገኘው ኢኮኖሚክ ሪሶርስ ስላለው ይህ ቀጣሪዎቹ ተስፋ እንዲያደርጉ ኢትዮጵያ የተበተነች እንዲመስላቸው ህልማቸው የተሳካ እንዲመስላቸው ሚዲያውን ላይ ዌብ የሚረጩ ኃይሎችን ያሰማራሉ። እነ ዘመነ ካሴ፣ እነ እስክንድር ነጋ እነኛ ኃይሎች ዋና ስራቸው ሚዲያውን መቆጣጠር ነው። ምድር ላይ ምንም ተአምር መፍጠር እንደማይችሉ ምድር ላይ አንዳች ወረዳ ኦልሞስት 2ኛ ዓመቱን እየያዘ ያለ ተዋጊ ነኝ የሚል በታሪኩ አንድ ወረዳ ጽህፈት ቤት ተቆጣጥሮ በአንድ የወረዳ ጽህፈት ቤት ግቢ ውስጥ መግለጫ መስጠት ያልቻለ ሁሉ ጊዜ ጫካ ላይ አንዴ ወጥ ሲያበስል አንዴ ሲጋግር የሚያሳይ በፍጹም ሰብአዊነት የራቀው እጅግ በጣም አረመኔያዊነት የቀረበው የአረመኔ ስብስብ ነው። መምህርን የሚገል ኦኬ መምህር ለስርዓቱ አጎበደደ ለሚቃወመው የሚል ፖለቲካ ምናምን ቢሰጥ መምህርን የሚገል ብያቸዋል። ተማሪን የሚገል ለሽምግልና የሄደን ሰው የሚያንበረክክ ኃይል ነው። ይህ ኃይል በሀገር መከላከያ ሰራዊት ድምጥማጡ እየጠፋ ስለመሆኑ የትም ቦታ ፈቀቅ አለማለታቸው፣ አንዳች ቦታ አለመያዛቸው፣ ጉራንጉሩስ ገብተው የሚኖሩ መሆናቸውን የሚያሳይ ነው። ሰው 2 ዓመት ሙሉ አይ ቲንክ ታሪክንም ታውቃላችሁ ብዬ አስባለሁ። ህወሓት ሲዋጋ ወያኔ ስትዋጋ 2ኛ ዓመት ላይ የሆኑ ወረዳዎችን ይዛለች። ትግራይ ውስጥ የሆኑ ወረዳዎችን የሆኑ ቀበሌዎችን ይዛለች። ህወሓት ሲዋጋ በ2 ዓመቱ አይደለም በ3 በ4ኛው ወሩ ይሄ አካባቢ የኔ ነው ሲል ይደሰኩር ነበር። ፋኖ እኮ ይሄ የሚያውቃተው ዓላማ የለውም። በነገራችን ላይ መስማማት ያለብን ነገር ብሎ ፋኖ የሚባል አስተሳሰብ አማራዊ አጀንዳ የለውም። ያለው ሀገር የማጥፋት አጀንዳ ከማንም የበለጠ ዓላማ አለው። ከማንም የበለጠ ለመገረድ ዝግጁ ነው። ሁለተኛ ነገር ደግሞ በራሱ ቆሞ ምንም ነገር መፈጸም ስለማይችል የህወሓትን ምክር፣ የህወሓትን አጀንዳ፣ የህወሓትን እግር በትከሻው ተሸክሞ መምጣት የሚል ኃይል ነው። በሀገር መከላከያ ሰራዊት ግንባሩ እየተባለ እጅ መስጠት ያለበት እጅ መስጠት የፈለገ እጅ እየሰጠ መደምሰስ ያለበት እየተደመሰ ነው። በቁጥጥር ስር መዋል ያለበት እየዋለ ነው። ይሄን ፋክት ማወቅ ያስፈልጋል። ጀነራሊ ግን የኢትዮጵያ ሀገር መከላከያ ሰራዊት አሁናዊ ቁመናው፣ አሁናዊ ሁኔታው ትናንት ከነበረው እጅጉ በጣም የላቀ እጅጉ በጣም የተሻለ እጅጉ በጣም የረቀቀ ነው። አንደኛ የኢትዮጵያ ሀገር መከላከያ ሰራዊት በየትኛው የኢትዮጵያ ኖርማሊ ብዙ የታሪክ መጽሐፍቶችን ማንበብ ሳይጠበቅብኝ እኔ ባሳለፍኩት እድሜ ላይ የኢትዮጵያ ሀገር መከላከያ ሰራዊት የትኛው የጸጥታ ችግር ያለበት ቦታ ገብቶ ህዝብ አወያይቶ የሚያውቀው ነው። ህዝብ እንደ ጠላት ይፈርጅ የነበረ የሀገር መከላከያ ሰራዊት ህዝብ ላይ የህወሓት ጀነራሎች ህዝብን እንደ ጉድ ያስጨርሱበት ከነበረ ፊልድ ማርሻል ብርሃኑ ጁላ የሚመሩት የሀገር መከላከያ ሰራዊት በጠቅላይ ጦር ኃይሎች አዛዥ አብይ አህመድ የሚመራው ሀገር መከላከያ ሰራዊት ዜጎቹን በጣም የሚያከብር እያንዳንዱ ቦታ ካድሬ ገብቶ ማወያየት ያቃተው ቦታ ላይ ህዝብ ገብቶ የሚያወያይ ቀስት እየተወረወረበት ድንጋይ እየተወረወረበት እንደ ሻማ እየቀለጠ ህዝብ አወያይቶ የህዝብ ችግርን ለመፍታት የኢትዮጵያን ዳር ድንበር ላለማስደፈር የሚተጋ ይሄ አንድ ፖለቲካ የሚሰሩ ፖለቲካ ሱዳን 150 ኪሎ ሜትር ገብታ ኤርትራ 90 ኪሎ ሜትር ገብታ ሱዳን እንኳን 100 ምናምን ኪሎ ሜትር ገብታ ልትይዝ ቀርቶ የራሷ መረጋጋት የሌላት ሀገር የሀገር መከላከያ ስምን የሚያጉድፍ ነውረኛ ፖለቲከኛ ያለው ኢትዮጵያ ውስጥ ነው። ሰዎች የተለያየ ፖለቲካ አመለካከት ይኖራቸዋል። የሚታወቅ እውነት ነው፣ ፋክት ነው። በተለያየ የፖለቲካ አመለካከት ውስጥ ግን
የጋራ የሚያደርጋቸው ፓርቲዎች የሀገር መከላከያ ሰራዊት ነው። የሀገር መከላከያ ሰራዊትን መውደድ፣ ማክበር፣ መደገፍ ብሔራዊ ግዴታ ነው። ብሔራዊ ግዴታ ነው። በሚያልፍ መንግስት ውስጥ የማያልፍ ህዝብና ሀገር መከላከያ ሰራዊት ነው ያለው። ሌላ ምንም የለም። መንግስት ሊቀየር ይችላል። አሁን ያለው የኢትዮጵያ መከላከያ ሰራዊት፣ አሁን እዚህ ደረጃ ላይ የደረሰ የኢትዮጵያ መከላከያ ሰራዊት የትኛውም መንግስት መጣ፣ የትኛውም መንግስት ሄደ ጉዳዩ አይደለም። የኢትዮጵያን ዳር ድንበር አስጠብቆ ህዝቦች በፈቃዳቸው መርጠው የሾሙትን መንግስት የምርጫ ጊዜው እስኪደርስ ፕሮቴክት የማድረግ ግዴታ አለበት። የኢትዮጵያን ዳር ድንበር አልፈው መግባት ያልቻሉ የውጭ ወራሪ ኃይሎች የውስጥ ቅጥረኞችን በመቅጠር የውስጥ ተላላኪዎችን በመቅጠር የሀገሪቱን ሰላምና ደህንነት እንዳያምሱ እንዳያተራምሱ መከላከል አለበት። እያደረገ ነው ያለው። ሁልጊዜ አነሳለሁ። ለደቂቃዎች ቁጭ ብለህ ሬዚስት ማድረግ በማችለው የአየር ንብረት ላይ ድራይቭ እያደረክ ጎማ ፈንድቶብህ ለመቀየር በምትቸገርበት የአየር ንብረት ውስጥ የሀገር መከላከያ ሰራዊት ከስክሱን አድርጎ ትጥቁን ታጥቆ ሉዓላዊነትን ለማስጠበቅ ዝናብ ዶፉ ሲመጣ እየተቀበለ ሀሩር ሲሆን እየተቀበለ እያስተናገደ ነው። ሀገር እየጠበቀ ነው ያለው። ስለዚህ ይሄ መከላከያ ሰራዊት ያለበት ቁመና ማርሻሉ የሰጡት እጅግ በጣም ደስ የሚል እጅግ በጣም የሚያኮራ እጅግ በጣም ይበል ሊባል የሚያስችል ነው። ይሄን የሚከራከር ኃይል ካለ አይ ዶንት ኖ ለምን መከራከር እንደፈለገ አላቅም ብሎ ማለፍ ያስፈልጋል ማለት ነው። ስለዚህ እያንዳንዱ ማወቅ ያለብን ከረጅም ጊዜ ቆይታ በኋላ ነው የመጣሁት። ፊልድ ማርሻሉ በርከት ያሉ ነገሮችን አንስተዋል። ከጸጥታ ጋር እየተሰራ ያለውን ስራ፣ ከተላላኪዎችና ቅጥረኞች ጋር ተያይዞ ያነሱት ነገር ፋክት ነው። ከወደብ ጋር ተያይዞ ያነሱት ነገር ፋክትና እውነት ነው። ትልቁ መሰመርና መያዝ ያለበት ፖይንት የፊልድ ማርሻሉ ንግግር ቁጭ ብሎ ላዳመጠ ሰው እጅግ በጣም ወታደራዊ ስብዕናን የተላበሰ ፊልድ ማርሻል ያላት ሀገር መሆኑን ከፖለቲካል ከፓርቲ ለፓርቲ ከማዘንበል አብዮታዊ ዲሞክራሲን ከማጥራት ወደ ተሻለ የመጣ ፓርቲ ነውና ለነበረ ጊዜ እጅግ በጣም አድርጌ አመሰግናለሁ። ነገ በሌላ ፕሮግራም አብሬያችሁ እከሰታለሁ። ከዚህ በኋላ በቋሚነት ፕሮግራሞችን እናስተላልፋለን። ለነበረን ጊዜ እጅግ በጣም አመሰግናለሁ። ቴንክ ዩ